ኢራን እንግዲህ ከጥቂት ሰዓታት በኋላ አጠቃለው ያለችውን ጥቃት በአሁኑ ሰዓት ላይ በእስራኤል ላይ ያደረሰች ነው የምትገኘው። ሊትራሊ ከ20 ደቂቃ በፊት ምናምን ነው የጥቃት የተጀመረው እና እስካሁን ድረስ ሚሳይሎች እየዘነቡ ነው የሚገኙት በሃይፋ ሪጅን ላይ፣ በጀሩሳሌም፣ በቴልአቪቭ ሃይፋ ላይ ነው የምትመለከቷቸው። ዲስ ኢዝ ኦል ሚሳይል እያንዳንዱ ኮከብ አይደለም ሚሳይል ነው እየመጣ ያለው። ይህም እንደዛው በእውነት ፊልም ነው የሚመስለው የሆነ የፊልም ሲን እና እነዚህ ሚሳይሎች እስራኤል ላይ ከመድረሳቸው በፊት በጆርዳን አየር ክልል ላይ ያሉ የጆርዳን ኤርፎርስ እና የጆርዳን ኤር ዲፌንሶች እያከሸፏቸው ነበር። እንደምትመለከቷቸው እንዳለ የሚፈነዳዱት እየከሸፉ ነው ሚሳይሎቹ። ከጆርዳን አየር ክልል የተረፉት ሚሳይሎች ደግሞ ወደ ሃይፋ ሪጅን ምናምን ሲመጡ እንደምትመለከቷቸው እንደዚህ እየመጡ ነው። ሰም አር ጌቲንግ ትሩ፣ አንዳንዶቹ እያለፉ ነው። ተመልክቷቸው አሁን እነዚህ ያልፋሉ ከኤር ዲፌንሶቹ፣ አንዳንዶቹ ደግሞ እዛው እየተመቱ እየተቃጠሉ ነው አየር ላይ ያሉት። ይሄ ተመቷል መጥቷል። እኔ ዳሜጅ አሰስመንት በቅርቡ ይኖራል። እስካሁን ድረስ አሁን ስቲል የተካሄደ ነው ጥቃቱ፣ አሁንም አላለቀም። ጥቃቱ ሲያልቅና ዳሜጅ አሰስመንት ካለቀ በኋላ አፕዴት አደርጋችኋለሁ። አንድ እያስተዋሉ ያልሆነ ነገር ምን እንደሆነ ታውቃላችሁ? ብዙዎች ሰዎች እያስተዋሉት ያልሆነ ነገር የኢራንን ብቃት። ሰርፕራይዝ አታክ ነበር የነበረው። ኤር ዲፌንሶቿ ተመተውባቸዋል። ራዳር ስቴሽኗ ተመተውባታል። ጦር አዛዦቿ ተመተውባታል። ባሊስቲክ ሚሳይል ማከማቻ ቦታዎች ተመተውባታል። ከዛ በተጨማሪ ባሊስቲክ ሚሳይል ሎንቺንግ ሳይቶች ተመተውባታል። ብዙ 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 ነገር እዛ ጥቃት ተነስታ ነው በህይወት ዘመናችን በታሪካችን ልናያቸው ከምንችለው ጥቃቶች ውስጥ ሊቀመጥ የሚችል ማለት this is እኔ እንጃ ይላችሁ። መጀመሪያ ላይ እርግጥ ነው ያው የዲፌንስ ድክመቷ ትንሽ ጎርቷት ነበር ይላል። ከዛ ግን እኔ አይ ዋዝ ኤክስፔክቲንግ መልሳ የማጥቃት ሁኔታዋ ሁሉ ጥያቄ ውስጥ ነበር የገባብኝ። ከዛ በቃ እንደምታዩት ነው የእስራኤልን አየር ክልል እንደዚህ። በጣም ከባዱ ነገር ምን እንደሆነ ታውቃላችሁ? የእስራኤልን ኤር ዲፌንስ ማለፍ ነበር ከባዱ። እስራኤል የራሱ ኤር ዲፌንስ ብቻ አይደለም ያላት፣ የስዊድን ኤር ዲፌንስ አላት፣ የጀርመን ኤር ዲፌንስ አላት፣ የአሜሪካ ኤር ዲፌንስ አላት፣ ዩናይትድ ኪንግደም ኤር ዲፌንስ አላት። እነዚህን ኤር ዲፌንሶች አልፈው ነው የኢራን ሚሳይሎች ዋና ከተማዋን ቴልአቪቭን የመጡት። እና ብዙ ሰው እንትን እያልኩ ነበር፣ የብዙ ሰዎች ኮመንት እየተመለከቱ ነበር። ኢራን ዝም ብላ ነች፣ ባዶ ነች። ኖ ሞስት ካንትሪስ ከእንደዚህ አይነት ጥቃት ሰርቫይቭ አያደርጉም። ከእንደዚህ አይነት ጥቃት ተመልሰው መጥተው ለማጥቃት ደረጃ ላይ አይደርሱ። ማጥቃት ደረጃ ላይ ሳይሆን ራሱ ላይ ኮንቲኒስሊ የመቀጠል ሁሉ አቅም አላት። አፕቱ እስከ 2000 ሚሳይሎች ድረስ የመተኮስ አቅም አላት። እና ኢትስ ኢምፕሬሲቭ። ትንሽ ኢንቴሊጀንሷ ላይ ኤር ዲፌንሷ ላይ እና ኤር ፎርሷ ላይ ብትሰራ ኢራን በቃ